በዚህ ቻናል መጀመሪያ ላይ ያሉትን ቪዲዮዎች ብትመለከቷቸው እያንዳንዱ በኮንተንት ክሊክ እንዴት አድርገን ገንዘብ መስራት እንደምችል ሙሉ ስቴፕ ቱቶሪያል ሰርቼላችሁ ነበር እና ደግሞ ኢቭን እስከ ፔመንት ፕሩፍ ድረስ አሳይቻችሁ ነበር። በዚህ ቪዲዮ ደግሞ እንዴት አድርገን በአፊሊየት ፕሮግራም እና ደግሞ እንዴት አድርጌ ገንዘብ መስራት እንደቻል በዛ አሳያችኋለሁ ማለት ነው። በጣም ቀላል የሆነ መንገድ ነው። ኢቭን ቲኔጀር ሆናችሁ መስራት የምትችሉት በጣም ቀላል የሆነ መንገድ ነው ማለት ነው። ስለዚህ ይሄ እንዴት አድርጋችሁ እንደምትሰሩት እያንዳንዱን ስቴፕ ባይ ስቴፕ በዚህ ቪዲዮ አሳያችኋለሁ። በቀላሉ እንዴት ራሱ ከዋፕ ሪፈር ፕሮግራም ጆይን አድርገን እያንዳንዱ ተርምስ ኤንድ ኮንዲሽኑን አይተን እያንዳንዱ እንዴት አድርገን አፕላይ አድርገን ገንዘብ መስራት እንደምችል ሙሉ ስቴፑን አሳያችኋለሁ። ስለዚህ ይሄንን ስቴፕ በፒዲኤፍ አዘጋጅቼላችኋለሁ። ፒዲኤፉን ቴሌግራም ላይ ያስቀምጥላችኋለሁ። እዚህ ታች ሊንክ ዲስክሪፕሽን ላይ ያስቀምጥላችኋለሁ። እዚህ ቻናል ላይ የምሰራው ቪዲዮ አብዛኛው ፎሬክስ ላይ የተገናኙ ደግሞ ስለ ፎሬክስ አንዳንድ ነገሮችን ወይም ደግሞ ሙሉ የኔ ጆርኒ ነው ማሳያችሁ። ስለዚህ ብዙ ጊዜ ደግሞ ጥያቄያችሁ ካፒታል ስለሆነ እኔ የምጠቀምበትን የራሴን ስትራቴጂ ሙሉ በሙሉ ሼር ነው የማደርጋችሁ ማለት ነው። ስለዚህ ቪዲዮ ከመጀመራችሁ በፊት ሰብስክራይብ ማድረግ እንዳትረሱ። ቀጥታ ወደ ቪዲዮ ማለት ነው። መጀመሪያ የምናደርገው ከዚህ በፊት እንዳሳየዋችሁ ዋፕ ላይ እንሄድና ከዚህ በፊት የምንጠቀመው ኮንተንት ሪዋርድ ላይ ሄደን ነበረ ካምፔኖቹን በደንብ ፈልገን አፕ ላይ የምናደርገው ማለት ነው። ስለዚህ ይሄ ደግሞ ቀጥታ ከራሱ ከዋፕ ጋር ሪፈራል ፕሮግራም ውስጥ ነው ጆይን የምናደርገው ማለት ነው። ስለዚህ ይሄን መንገድ በመጠቀም ገንዘብ ጀነሬት ማድረግ ትችላላችሁ ማለት ነው። ስለዚህ በጣም ቀላል የሆነ መንገድ ነው። ያን ያህል የሚጠይቅ ነገር የለውም። ስለዚህ ይህን በመጠቀም በደንብ አድርጋችሁ መስራት ትችላላችሁ። ኢቭን ኮንተንት ሪዋርዱ ለራሱ ስቲል አሁንም 2025-2026 ላይ በጣም አዋጭ የሆነ ስራ ነው። ምክንያቱም በአሁኑ ሰዓት ዩቲዩብ ሾርት ወይ ደግሞ ቲክቶክ አውቶሜሽን ከምትጀምሩ ይልቅ ይህን ኮንተንት ክሊፒንግ እነዛ ፕላትፎርም ላይ ፖስት በማድረግ ኢቭን በደንብ ኤዲት እና ፖስት ማድረግ ከቻላችሁ በሁለቱም መንገድ ገንዘብ ጀነሬት ማድረግ ትችላላችሁ ማለት ነው። ማወቅ ከፈለጋችሁ ኮሜንት ላይ አስቀምጡልኝ። እያንዳንዱን ስቴፕ ባይ ስቴፕ በቀጣይ ለዚህ ቪዲዮ ሰራላችኋለሁ። ቀጥታ ምንድነው የምናደርገው? ቀጥታ ወደ ዋፕ እንሄዳለን ማለት ነው። ዘን ዋፕ ላይ ከሄድን በኋላ ስለዚህ እዚህ ጋር ፒዲኤፉን ታች አስቀምጥላችኋለሁ ብያችኋለሁ። ታች ታገኙታላችሁ። ወይ ደግሞ ቴሌግራም ሊንክ ላይ አስቀምጥላችኋለሁ። ሊንኩ ታች ይሆናል። ስለዚህ አሁን የምናደርገው ቀጥታ ክሬት ዋፕ አካውንት ነው የሚለን። ስለዚህ እዚህ ጋር እንደምታዩት ባለፈው ቪዲዮ ላይ በደንብ አድርጌ አሳይቻችኋለሁ እንዴት አድርጋችሁ ሴት አፕ ፔመንት እንደምታደርጉ እዚህ ድረስ አሳይቻችሁ ነበረ። አሁን ቀጥታ የምናደርገው ጆይን ዘ ዋፕ አፊሊየት ፕሮግራም ነው የምንገባው ማለት ነው። ስለዚህ ቤዚክ የሆነውን ነገር እዛኛው ቪዲዮ ላይ ማግኘት ትችላላችሁ። የመጀመሪያ ቪዲዮዎች ላይ አለላችሁ ማለት ነው። ተከታታይ ቪዲዮ ሰርቼላችኋለሁ። ዘን ቀጥታ የምናደርገው አፊሊየት ፕሮግራሙ ላይ ነው ጆይን የምናደርገው ማለት ነው። ስለዚህ ይሄ እንደ ኤግዛምፕል ተጠቅሜ ላሳያችሁ ማለት ነው። ስለዚህ ጋር እንደምታዩት በዚህ አዲስ አካውንት የተከፈተ ነበረ። ስለዚህ ቀጥታ ወደ አፊሊየት እንሄዳለን ማለት ነው። ስለዚህ ወደ አፊሊየት እንዲሄድ ነው። እንደምታዩት ኖ ኮሚሽን ነው የሚለው 00 ነው የሚለው። ምንም የተዋልኩት ነገር የለኝም። ዝም ብዬ እዚህ ጋር እንደምታዩት 3 ሰው ሪፈር አድርጋል ብሎኛል። ስለዚህ ራሴ የከፈኳቸው አካውንቶች ነበሩ ቼክ ለማድረግ ብዬ። ስለዚህ ይሄ እንደምታዩት የራሴ አካውንቶች ናቸው እነዚህ በሙሉ የምታዩት። ስለዚህ 3 ሪፈራል አለህ ብሎኛል። እንደምታዩት ደግሞ እዚህኛው ጋር ደግሞ 00 ኮሚሽን ነው የሚለው። ምክንያቱም ምንም አይነት ፕሮግራም ውስጥ ጆይን አላደረኩም። ቀጥታ የራሴን ሊንክ ነው የተጠቀምኩት ማለት ነው። ስለዚህ ይሄ ሁለት አይነት ሪፈራል ፕሮግራም አለ እዚህ ላይ። ይሄ ሪፈራል ፕሮግራም እዚህ ጋር እንደምታዩት እነዚህ አካውንቶች ከታች ያለው 3ቱ እንደምታዩት ገንዘብ ሲሰሩ ለኔ ተቆርጦ ይሰጠኛል ማለት ነው። ደግሞ ኮሚሽን አገኛለሁ ማለት ነው። ይሄኛው ደግሞ እንደዛም አይነት ሪፈራል። ይሄኛው ደግሞ ማሳያችሁ ጀስት ሪፈር ስላደረጋችሁ ብቻ ገንዘብ ታገኛላችሁ። ኦር ደግሞ ያ ሪፈር ያደረጋችሁት ሰው የሆነ አክቲቪቲዎችን ሲሰራ ከዛ ኮሚሽን ታገኛላችሁ ማለት ነው። ስለዚህ ይሄኛው አሪፍ የሚሆን ይመስለኛል። ስለዚህ ቼክ ለማድረግ ብዬ ነበረ የከፈትኩት ማለት ነው። ስለዚህ ቀጥታ ምንድነው የምታደርጉት? እዚህ ጋር ሪፈር ሴለር የምትለዋን ትሄዳላችሁ ማለት ነው። እዚህ ጋር ሪፈራል ሴለር የምትለዋን ተነኳታላችሁ ማለት ነው። ስለዚህ እዚህ ጋር ሪፈራል ሴለር የምትለዋን ከነካቸው በኋላ ቢካሚንግ ኤ ዋፕ ፓርትነር ይላችኋል። ይሄ ራሱ ከዋፕ ጋር ፓርትነር የምንፈጽምበት ፔጅ ነው ማለት ነው። ስለዚህ እዚህ ጋር ምንድነው የሚለው ሪኳየርመንቶች አሉት። ስለዚህ የመጀመሪያው ሼር ዩር ሊንክ ይላል።
ምንድነው የሚለው ሼር ዩር ሊንክ ዊዝ ዩር ኔትወርክ ኦር ኢንቫይት ኒው ዩዘር ቱ ዋፕ። አዲስ ተጠቃሚ ከዚህ በፊት ሳይን ያላደረገ የዋፕ ተጠቃሚ ኢንቫይት ታደርጉታላችሁ በእናንተ ሊንክ በምሰጣችሁ ሊንክ እያላችሁ ነው። ከዛ በኋላ ደግሞ ኒው ዩዘርስ ሳይን አፕ ሲያደርግ እናንተ $50 እርን ታደርጋላችሁ ማለት ነው። ስለዚህ እዚህ ጋር እንደምታዩት ኤቭሪ ኒው ዩዘር ሁዝ ጆይንስ ዋፕ ዲድንት ሃቭ ኤ ዋፕ አካውንት ራሱ ሪፈራል ይቆጥሩላችኋል። ከዚህ በፊት ግን ዋፕ አካውንት የሌለው ማለት ነው ሰው ኢንቫይት ስታደርጉ ቀጥታ $50 አውቶማቲክሊ ይቆጥርላችኋል ነው የሚልም ማለት ነው። ስለዚህ if you getting started on good once accepted access free community with top partners educational resource and best practice። ከዚህ ጋር ታችኛው ላይ ላሳያችሁ ሪፈራል ታይፕ ሁለት አይነት ታይፖች ይኖራሉ። ዋፕ ሴለር ቮሊዩም አለ። ሪፈር ሴለር ኤርን 4% of every they make። ከዛ በኋላ ደግሞ ይሄ ሁለቱም አይነት ነገር ያጠቃልል ነው። መጀመሪያ እናንተ ሪፈር ስታደርጉ ገንዘብ ታገኛላችሁ። ሁለተኛ ደግሞ እነሱ ምንም አይነት አክቲቪቲ ያድርጉ 4% ታገኛላችሁ ከነሱ ማለት ነው። እና ደግሞ መኒ ከሚያገኙት መኒ ስፔንድ ከሚያደርጉት መኒ ለምሳሌ ገብተው እዚህ ጋር ባለፈው እንደነገርኳችሁ ፕሮዳክት ይሸጥበታል ብያቸዋለሁ አይደለ? ስለዚህ እዚህ ፕሮዳክት ላይ ሲሸጡ ሲገዙ በደንብ አድርገው ከገዙ በኋላ ከዛ እነሱ ስፔንድ ካረጉ ገንዘብ ላይ 0.5ን ተወስዳላችሁ ማለት ነው እናንተ። ስለዚህ ቦዝ ቤኔፊታችሁም ይጨምራል ማለት ነው። ስለዚህ ይሄ ብዙ ጊዜ ኢንተርናሽናል ኮንተንት የምትሰሩ ከሆነ ቲክቶክ ላይ ኢንስታግራም ላይ የምትሰሩ ሰዎች ካላችሁ በጣም ለእናንተ አዋጭና በጣም ቀላል ላይፍ ታይም ገንዘብ ልታገኙበት የምትችሉ በጣም ቀላል መንገድ ነው። ሁለተኛ ደግሞ እዚህ ጋር ልነግራችሁ የምፈልገው አንድ ነገር አለ። እናንተ ዲጂታል ፕሮዳክት መሸጥ ትችላላችሁ። ኮምፕሊትሊ ኤአይን ተጠቅማችሁ በጣም ቀላል መንገድ ተጠቅማችሁ እንዴት አድርጋችሁ እንደምትሸጡ ስለዚህ እኔ ቴስት እያደረኩት ነው። ስለዚህ እኔ ቴስት በማድረገው መልኩ ቪዲዮን ሰራላችሁ ከፈልጋችሁ። ስለዚህ ኮሜንት ላይ ዲጂታል ፕሮዳክት ብላችሁ አስቀምጡልኝ ሙሉ ቪዲዮን ሰራላችኋለሁ ማለት ነው ፉል ኮርሱን። ስለዚህ እንደምታዩት እዚህ ጋር አፕላይ ቱ ቢ ኤ ፓርትነር እንለዋለን ማለት ነው። እንደምታዩት ኦልሞስት ከ4.2 በላይ ሬቲንግ አለው። ስለዚህ ትረስት የሆነ ፕሮግራም ነው ማለት ነው። ስለዚህ ጋር የምታዩት ጆይን ትሉታላችሁ። ሞስት 436 ሜምበሮች አሉት። ስለዚህ እዚህ ጋር ምን ይላል? መጀመሪያ ሶሻል ሚዲያ ዩዘር ኔማችሁን አስቀምጡ ይላል። የአይጂ ወይም ደግሞ የትዊተር ይላል። ቀጣይ ደግሞ ምንድነው የሚለው how do you plan to onboarding new creators to ዋፕ ይላል። እዚህ ጋር እንደምትመለከቱት ይሄንን ደግማችሁ መጻፍ ትችላላችሁ። ምንድነው ፕላናችሁ ነው የሚለው። ስለዚህ ድጋሚ ይሄንኑ መጻፍ ትችላላችሁ። ለምሳሌ I manage ስለዚህ ለምሳሌ ድጋሚ መጻፍ ትችላላችሁ ማለት ነው። I manage a ton ብላችሁ ጽፋላችሁ ማለት ከዛ have you referred a new seller to WAP before ከዚህ በፊት ሪፈር አድርጋችሁ ታውቃላችሁ? ካለ የምታውቁት ከሆነ yes፣ ካልሆነ ደግሞ no ትሉታላችሁ ማለት ነው። ስለዚህ ይሄ አዲስ እየገባሁኝ ያሳያችሁ ነው ማለት ነው። ስለዚህ ፍሪ አክሰስ ነው እንደምታዩት። ጆይን እንለዋለን ማለት ነው። ቀጥታ ጆይን እንለዋለን። እዚህ ጋር እንደምትመለከቱት unfortunately this WAP not available in your region ይላችኋል። ስለዚህ ይሄ እንደምታዩት በእኛ በኢትዮጵያ እንትን ላይ ሪጅን ላይ available አይደለም ማለት ነው። ስለዚህ ይሄ እንዴት አድርጋችሁ መጠቀም እንደምትችሉ ላሳያችሁ ባጭሩ ማለት ነው። ስለዚህ ይሄን ለመጠቀም ምንድነው የምናደርገው? ቀጥታ VPN ነው የምንጠቀመው ማለት ነው። ስለዚህ ቀጥታ VPN-ናችንን እናበራለን ማለት ነው። ሶ እንደምታዩት ምንድነው ያደረኩት? VPN ነው ያበራሁት። ስለዚህ እንደምታዩት እዚህ ጋር VPN ኮኔክትድ አድርጌ ተመልሼ መጥቼ ጆይን ስለው እንደምታዩት ፔንዲንግ እያለ ነው ወይም ደግሞ አፕሩቫል እየጠበቅኩ ነው ማለት ነው። ስለዚህ ኦልሞስት የተወሰነ ሰዓት ይወስዳል። አካውንቴ ያገኘሁት እንደዚህ VPN ተጠቅሜ ለሞስት ለ2 ወር ደግሞ ለ3 ሰዓታት በኋላ VPN ሳላጠፋው እንደዚህ ወጥቼው አፕሩቭ አድርገውኛል። ከዛ በኋላ VPN እያበራሁ ነበር የተጠቀምኩት ማለት ነው። ስለዚህ እናንተም በዚህ አይነት መንገድ ነው የምትጠቀሙት። ሶ እምቢ ካላችሁ VPN እየቀየራችሁ ቼክ ታደርጉታላችሁ ማለት ነው። ስለዚህ በዚህ አይነት መንገድ አፕሩቭ አድርጋችሁ መስራት ትችላላችሁ ማለት ነው። አፕሩቭ ከሆናችሁ በኋላ ምንድነው የሚሆነው? ለምሳሌ ሪፈራል ባየርስ ላይ ብትሄዱ ሪፈራል ባየርስ የሚለውን ታብ ክሊክ ብታደርጉት እዚህ ጋር እንደምታዩት ዩር አፊሊየት ፕሮግራምስ የሚል አለ አይደለ? ለምሳሌ ኮንተንት ሪዋርድ ቪው አሴት ብንለው እዚህ ጋር እንደምታዩት ኮንተንት ሪዋርድ
እንደምታዩት እዚህ ጋር ይሄ የኔ ሊንክ ነው እዚህ ጋር እንደምታዩት ማለት ነው። ስለዚህ ይሄንን ሊንክ ኮፒ አድርጌ ለእናንተ ነው ሼር የማደርጋችሁ። አፍሌት ሬቱ 50% ነው። እንደምታዩት አርንድ ምንም አይተሰራበትም፣ ምንም አይነት ሼር አልተደረገም። ይሄ ፕሮዳክት ናቸው፣ እነዚህ ካምፓኒዎች ናቸው። እዚህ ጋር ክሊፕ ክለብ የሚባል ፕሮዳክት፣ ኮንተንት ሪዋርድ ክሊፕ ክለብ ዩኒቨርሲቲ ከሚባል ፕሮዳክት ነው። እዚህ ጋር እንደምታዩት ካምፓኒው ነው። እዚህ ጋር ልክ እንደዚህ አይነት ሊንክ ነው የሚመጣላችሁ ማለት ነው። ከዛ በኋላ ይሄን ኮፒ እያደረጋችሁ ሼር ነው የምታደርጉት ማለት ነው። እዚህም ጋር ሌላም ሊንኮች አሉ፣ ገብታችሁ ቼክ ማድረግ ትችላላችሁ። ለምሳሌ ክሊፕ ፋርም የሚለው ገብተን ቼክ ብናደርገው እዚህ ጋር እንደምታዩት ፕራይሱ ፍሪ ነው የሚለው፣ እዚህ አሁን ፕራይሱ አልተቀመጠለትም፣ ፍሪ ነው የሚለው። ስለዚህ ይሄን ገብታችሁ ቼክ ማድረግ ትችላላችሁ ማለት ነው። ከዚህ በኋላ ደግሞ ለምሳሌ ሚውዚክ የሚለውን ደግሞ እስኪ ቼክ እናድርገውና እዚህ ጋር እንደምታዩት ይሄ ፕሮዳክቱ ይሁን እዚህ ጋር እንደምታዩት ፍሪ ነው ፕራይሱ። እዚህ ጋር ደግሞ ፕራይሱ ደግሞ $5 ይላል። አፊሊየት ሬቱ ምንም አፊሊየት የአዲስ አካውንት ምንም ሼር ስላላደረኩኝ ሁሉም ነገር ዜሮ ነው እንደምታዩት። ከዛ ይችን ኮፒ ያደረጋችሁ ሼር ታደርጋላችሁ። ዘን ይሄ የሚሆነው ያልኳችሁ የሚገዙ ሰዎች ጋር ነው። ለምሳሌ $5 የገዛ ሰው ካለ ሁዲ ነው። ለምሳሌ ይሄ ሁዲ ነው። ለምሳሌ ይሄን ገብተን አዲስ ታብ ላይ ከፍተን እንመልከተው። ምንድነው ይሄ ቻናል ብለን ለምሳሌ እኔ ሼር ተደረኩኝ እንበልና እንግባና እንየው። ለምሳሌ እዚህ ጋር እንደምታዩት ሁዲ ነው እንደምታዩት አይደለ? ስለዚህ ይሄ ሁዲ አለ አይደለ? ከዚህ በኋላ ፕሮግሬድ ክሊፕስ ፎር አርቲስት የሚለው ሁዲ ነው። ስለዚህ ይሄን ጆይን ስትሉት ለምሳሌ እኔ ጋብዛችሁ ነው እናንተ እንበልና ያችሁ ጆይን ስትሉት በምንድን ነው የምትከፍሉት? በክሪፕቶ በካሽ አፕ ወይም ደግሞ ካርድ በመጠቀም ወይም ደግሞ እዚሁ ካላችሁ ባላንስ ላይ ነው የምትከፍሉት ይላችኋል። ከዚህ በኋላ ደግሞ የምታደርጉት ነገር ጆይን ስትሉት ከፍላችሁ እናንተ እኔ ለምሳሌ ጆይን ብዬ ብከፍል እናንተ ጋብዛችሁኝ ነው እንበልና ቀጥታ ገንዘቡ ወደ እናንተ አካውንት ይገባል ማለት ነው። ደግሞ ታገኛላችሁ ሪፈራል ማለት ነው። ስለዚህ እነዚህ ናቸው ሪፈራል ፕሮግራሞቹ። ስለዚህ አሪፍ ቻናል ኢንተርናሽናል ኮንተንት የምትሰሩ ከሆነ አሁን የምላችሁ በጣም ይሄን ነገር በተጠቀሙበት ገንዘብ ታተርፋላችሁ ማለት ነው። ስለዚህ ይሄኛው ደግሞ ሪፈር ስላደረጋችሁ ብቻ ስለሚከፍል ነው። ስለዚህ እኔ ሞክሬው ስለሰራና በጣም ሪፈር ስታደርጋችሁ ብቻ የሚከፍል ስለሆነ ነው። እና ደግሞ ይሄ ብዙ ጊዜ እኛ ሀገር ላይ አይሰራም። ዩናይትድ ስቴትስ ኪንግደም ምናምን ላይ ነው የሚሰራውና ስቲል ይሄንንም በቪፒኤን ማለፍ እንደምትችሉ ላሳያችሁ ብዬ ነው በዛው። ስለዚህ ይሄኛውን መንገድ መጠቀም ትችላላችሁ። አሪፍ የሆነ ትልቅ ፕላትፎርም ደግሞ ኢንተርናሽናል ኮንተንት የምትሰሩ ቲክቶክ ላይ ካላችሁ መጠቀም ትችላላችሁ ማለት ነው። ከዛ በኋላ በእነሱ በደንብ አድርጋችሁ መስራት ትችላላችሁ ማለት ነው። ስለዚህ እናንተ የምታደርጉት ምንድነው? ቀጥታ እነዚህን እንዳልኳችሁ መሰረት ሪፈራል ሊንካችሁን ያስቀምጣችሁ ነው የምትሰሩት ማለት ነው። ቀጣዩ ደግሞ የሚሆነው በመጀመሪያ እንደነገርኳችሁ ፕሮዳክት ልክ እንደነሱ እዚህ ጋር እንዳሳየዋችሁ ፕሮዳክታችሁን እንደዚህ እንዲገዟችሁ ማድረግ ትችላላችሁ ማለት ነው። ይሄ እነዚህ በስትዲ ፊዚካል ፕሮዳክት ናቸው። ዲጂታል ፕሮዳክቶችን ደግሞ በጣም በቀላሉ 20 ደቂቃ ባልሞላ ጊዜ ውስጥ እንዴት እንደምትሰሩ ከፈለጋችሁ ታች ዲጂታል ፕሮዳክት እያላችሁ አስቀምጡልኝ። ሙሉ ኮርሱን ነው የምሰራላችሁ። እያንዳንዱን እንደባለፈው በደንብ አድርገን በኤአይ ጀነሬት እያደረግን አሳያችኋለሁ ማለት ነው። እዚህም በእነዚህ አይነት መልኩ አፊሊየት ፕሮግራም ላይ ተሳትፋችሁ መስራት ትችላላችሁ ማለት ነው። ከክሊፒንጉ ሞስት ኦፍ ደም በደንብ የተሻለ ነው። በጣም ደግሞ የምትሰሩ ከሆነ ክሊፒንጉ ጋር ሊንክ ባዮቹ ላይ ደግሞ እነዚህን ሪፈራል ሊንኮች እያስቀመጣችሁ በጣም በብዙ መንገድ ለምሳሌ ቅድም እንደነገርኳችሁ ቲክቶክም ላይ ዩቲዩብም ላይ ከፍሏችሁ በዛ ላይ ዋፕ ላይም ፔመንት አግኝታችሁ በሪፈራል ሊንክም እንደዚህ በአፊሊየት መከፈል ትችላላችሁ። ስለዚህ ዴዲኬቱ ናችሁ አትሊስት ለ2 እስከ 3 ወር ከሰራችሁት መስሊ ወርዝ የሚያደርግ አሪፍ የሆነ ስራ ነው። ስለዚህ ጥያቄ ካላችሁ ግልጽ ያለው ነገር ካለው ኮሜንት ላይ አስቀምጡልኝ። ድጋሜ ሌላ ቪዲዮ ሰራላችኋለሁ። ፒስ። ስለዚህ ቪዲዮ ከተመቻችሁ ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እንገናኝ። ፒስ።